ደስ የሚል ብርሃን አይተናል። እያፈረሰ ያለው እስላም ራሱ። ጤና ይስጥልን። እንኳን ለአረፋ በዓል አደረሳችሁ። በዓሉ የምትወዱትን ግን ደግሞ የሚገባችሁን ነገር ሁሉ የምታገኙበት ይሆንላችሁ ዘንድ ከልብ እንመኛለን። የዘንድሮውን በዓል ከአምናው ሳይሻል አንገት በሚያስደፋ የኑሮ ውድነት፣ ባልተቋረጠ ጦርነት፣ በሰቀቀን ውስጥ በሚኖር ሕይወት የቀጠለም ቢሆን ዓመት ባሉ ዓመት ጠብቆ ደርሷልና እንኳን ደስ አላችሁ መባባል ወግ ነውምና በድጋሚ እንኳን አደረሳችሁ። የአገሪቱ መልክ ሆድ ብሶት በሚማቅቅበት በዚህ ወቅት አገዛዙ ሃይማኖታዊ በዓላትን፣ የሃይማኖት መሪዎችንና መሰል አካላትን ለጦርነትና ለፕሮፓጋንዳ እየተገለገለ ቀጥሏል። በዚህ ተግባር ውስጥ ልክ እንደ ጳጳሳት ሁሉ እንደ አሸን እንደፈሉት ፓስተሮችም ሁሉ የእስልምና ሃይማኖት ልሂቃንም አገዛዝ የሚያወድሱ ሆነው ብቅ ብቅ እያሉ ነው። ኡስታዝ ያሲን ኑሩ ያልተቋረጠ ብልጽግናዊ መወድስ ከሚያቀርቡ ሰዎች መካከል አንዱ ናቸው። በእርግጥ ሰሞኑን ድምፃዊ ቴዲ አፍሮን አውግዘው እንደ ብልጽግና ካድሬ ተደመሩ እያሉ ሲቀሰቅሱ ዝነኛ ቢሆኑም ይህ ተግባራቸው ለ8 ዓመታት የቀጠለ ነው። ለሕዝባቸው የሚጸልዩ የአገራቸው ቀውስ ውስጥ መገኘት የሚያስጨንቃቸው የእስልምና ሃይማኖት አባቶች በድፍረት ሲናገሩ የመደመጣቸውን ያህል እንደ ኡስታዝ ያሲን ያሉት ደግሞ አገዛዝ ለማወደስና ለመከላከል ከፊት እየመጡ ነው። አገዛዙም እንዲህ ያሉ ሰዎችን ከመገልገል ባለፈ ሃይማኖትን ከፖለቲካ ጋር ቀይጦ ማራገብን ይሁነኝ ብሎ የያዘው ነውና ቀጥሏል። በዚህም በእስልምና እምነት ተከታዮች ዘንድ እንደ ትልቅ ቀን የሚከበረውን የኢድ አልአድሃ በዓል ምክንያት በማድረግ ነቢዩ ኢብራሂምን ልጃቸውን ለመስዋዕትነት ያቀረቡበትን ሁነት ጠቅሶ የእኔ ፈተና ከነ ነቢዩ ኢብራሂምም የሚበልጥ ነው እያለ ተከስቷል። እስማኤል ለነቢዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ይህን ተወዳጅ የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የአብይ አህመድ መልእክት ይኸው ነው። ከእያንዳንዱ ነገር ውስጥ ሞት እንጂ ሕይወት አይታያቸውም። እስማኤል እንደተሰዋው ሁሉ ነቢዩ መሐመድም ልጃቸውን ለመስዋዕትነት እንዳቀረቡት ሁሉ የኢትዮጵያም ሕዝብ ልጆቹን ሰጥቶኝ ልሰዋው እያሉ ነው። እስኪ ከእርሶ ልጆች አንዷን እንዲያደርጓት ብሎ የሚጠይቃቸው እንደሌለ የሚያውቁት ጠቅላይ ሚኒስትሩ በዚህ በእስልምና እምነት ተከታዮች ዘንድ በሚከበረው በዓል ኢድ አልአድሃ ላይ ነቢዩ ኢብራሂምን ልጃቸውን ለመስዋዕትነት ያቀረቡበትን ሁነት ጠቅሰው ኑ እንደ እስማኤል ልሰዋችሁ፣ እናንተም እንደ ኢብራሂም ልጃችሁን ስጡኝ እያሉ ናቸው። በስተርጅና በብዙ ድካም የተገኘን አንድ ልጅ ለመስዋዕትነት ያቀርቡ ዘንድ ከአምላካቸው ትእዛዝ የተሰጣቸውን ደግሞም ይህንኑ ትእዛዝ ለልጃቸው አማክረውና አሳውቀው ለመሰዋት ወደ አረፋ ተራራ የወጡበትን ትልቅ የእምነት ውሳኔ ከራሱ ጋር የሚያነጻጽረው የጠቅላይ ሚኒስትሩ መግለጫ ደጋግሞ ስለ መስዋዕትና መሰዋት ብዙ ይላል። የኢትዮጵያ የአረፋ ተራሮች በተለያዩ የአገሪቱ ክፍሎች ያሉት እልቂቶች ናቸው። እንዲህ እያደረጉ ለኢሬቻም፣ ለአረፋም፣ ለሮመዳንም፣ ለትንሣኤ መግለጫ ሲያወጡ ለወቅቱ ፖለቲካቸው እንዲመቻቸው አድርገው ያቀርቡታል። ዘንድሮ ደግሞ ምርጫ እያሉ የሚቀልዱበትን ድግስ አዘጋጅተዋልና የዘንድሮን አረፋ ለዚያ መቀስቀሻ እያደረጉት ናቸው። ከዚህ በፊት በብርቱካን ሚደቅሳ ፊት አውራሪነት የተካሄደውን የምርጫ ድግስ ብርሃን ያሳየን ነው እያሉ የባረኩትም እነ ያሲን ኑሩ ነበሩ። ይህ ህዝብ ቅድም በተገለጸው ቋንቋ አምኗችሁ እስከ ሌሊቱ 7 ሰዓት ፀሐይና ዝናብ እየተፈራረቀበት አይደለም ዝናብ ምስማር ይዝነብ እያለ ቁሞ በጽናት ድምፁን ሰጥቷቸዋል። ታሻግሩናላችሁ ብሎ አምኗቸዋል። ብርሃን አንጸባራቂ ያየንበት ነው። ይሄን የመሰለ ምርጫ፣ አዲሱ የግድብ ሙሌት፣ አዲስ አመራር፣ አቃፊ የሆነ ሊደርሺፕ፣ አካታች የሆነ አመራር፣ ደስ የሚል ብርሃን አይተናል። እንዲህ ያሉ ሰዎችን በእስልምና አባቶች ስም በየመስጂዱ እያሰማሩ ያሉት ጠቅላይ ሚኒስትር አብይ የአረፋ በዓልንም ለሰሞነኛው እሳቸውና ብጤዎቻቸው ውለው ለሚገቡበት የምርጫ ድግስ እየተገለገሉበት ብቅ ብለዋል። ለዚህም ተሰውልኝ እያሉ ነው። ቅዱስ ቁርአን እንደሚለው ነቢዩ ኢብራሂም ልጃቸውን ለፈጣሪያቸው ይሰዉ ዘንድ በሕልም የተነገራቸውን መንፈሳዊ ትእዛዝ ለራሱ ለልጃቸው በቀዳሚነት አማክረዋል። ልጃቸውም አምላክ ያዘዘህን ፈጽም፣ እኔን ከታጋሾች ጋር ታገኘኛለህ በማለት ፈቃደኝነትን ገልጾላቸዋል። ለሰማያዊ መንግስት ሲሉ አንድ ልጃቸውን ለእርድ ያቀረቡበትን ይህንን አስደናቂ ታሪክ ለጦረኛ ፖሊሲው ሲል የሚያጣቅሰው ምድራዊ መንግስት ብልጽግና ለስልጣን ሲል ሚሊዮን ኢትዮጵያውያንን የሚፈጅበትን የሚያፋጅበትንና የፈጀበትን ምክንያት ለኢትዮጵያ ነውና ተሰዉ እያለ ነው። ህልሜን ለማሳካት የሚያስቆመኝ የለም በሚለው ንግግራቸው የሚታወቁት ጠቅላይ ሚኒስትሩ እንደ እስማኤል ለመስዋዕት ተዘጋጁልኝ ሲሉ በእስማኤል ፈንታ በግ እንዳቀረበው ፈጣሪ እሳቸው በሚሰዋቸው ሚሊዮኖች ፈንታ
ያዘጋጁት ተለዋጭ ነገር የለም። እንሰዋለን፣ ሰውተናል፣ ለመሰዋት ተዘጋጁ ብለው ግን ጥሪያቸውን ይቀጥላሉ። አገዛዙ ላለፉት 8 ዓመታት በነበረው ክራሞት ለየትኛውም ህዝብ፣ ለየትኛውም ሃይማኖት፣ ለየትኛውም ቡድንና ግለሰብ አክብሮትና ርኅራኄ እንዳለው አሳይቶ አያውቅም። ህዝቦችን በተናጠል በጠላትነት ከፈረጀባቸው አጋጣሚዎች፣ ጥቃት ከከፈተባቸው ዘመቻዎች በተጨማሪ በሰነድም ጭምር ጽፎ የብልጽግና አደጋ ናቸው ብሏቸዋል። እነዚህ ውስጥ አንዱ እስልምና አለ። እስልምናን እንደ ብልጽግና እንቅፋት የሚመለከቱ ጠቅላይ ሚኒስትርና የሙስሊሞች መብዛትን እንደ ስጋት የሚመለከቱ አማካሪያቸው ባለፉት ዓመታት ከዚሁ ጋር የሚመጋገብን ብዙ ነገር ሲያደርጉ ቆይተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጠቅላይ ሚኒስትር አብይ አንዳንድ የአረብኛ ቃላትን ጣል በማድረግ እስልምናን የሚያውቁ ለእስልምናም የሚቆረቆሩ መስለው ለመታየት ሲጥሩ በተደጋጋሚ ታይተዋል። እንዳም ሆኖ የአንድን ማህበረሰብ ቋንቋ መናገራቸው ለዚያም ማህበረሰብ ተቆርቋሪነትም ሆነ አጋርነትን ለሌላቸው ትግርኛ እየተናገሩ የቀጠቀጡት የትግራይ ህዝብም ሆነ አማርኛን ከነተረቱ እየተናገሩ የመከራ ዶፍ ያወረዱበት የአማራ ህዝብ አሊያም አፍ በፈቱበት ኦሮምኛ ቋንቋ እየተናገሩ አይቶት የማያውቅን ስቃይ የጫኑበት የኦሮሞ ህዝብ ምስክር ይሆናሉ። ለዚያም ነው ሙስሊም ነበርኩ ቁርአንም ተምሬያለሁ ወዘተ ከሚለው ንግግራቸው ጀምሮ አንዳንድ የተቀነጫጨቡ የአረብኛ ቃላትን ጣል በማድረግ ከሙስሊሞች ጋር አፈጠርኩ ብሎ በማስነገርና በመሰል መንገዶች የህዝበ ሙስሊም ወዳጅ ለመምሰል ሲጥሩ የታዩት። እስልምናን ጥለውና ክደው የፕሮቴስታንት እምነት ተከታይ የሆኑት ጠቅላይ ሚኒስትሩ የሚሳሱለት ምዕመንና የእምነት ተቋም እንደማይኖር ደጋግመው አሳይተዋል። ለዚያም ነው መንግስታቸው በአገር ውስጥ መስጂዶች ተነቅለው እንዲፈርሱ፣ እንዲቃጠሉ፣ ይህ እንዲቆም የጠየቁ ሙስሊሞችም እንዲገደሉ፣ በዚህም ሙስሊሙ ማህበረሰብ ከሌላው ኢትዮጵያ ወገኑ ጋር የጎሪጥ እንዲተያይ ሲቀሰቅሱ የመስጂድ መቃጠል ይቀጥላል እያሉ ሲናገሩ ለመክረማቸው ከሞጣ እስከ ሸገር ከተማ፣ ከጎንደር እስከ ወራቤ፣ ካልነጃሺ እስከ ጅግጅጋ ባለፉት ዓመታት የተፈጸሙ ተግባራት ማሳያ ናቸው። ይህ ከመሰረታዊ እምነታቸው ይመነጫል። ከዚህ በፊት ሲናገሩ እስላም አገር እያፈረሰ ነው ብለዋል። እስላም እናንተ ውስጥ ስር እየሰደደ ነው ያለው። እንዲህ ባለ የአደባባይ ንግግር ነበር እስልምናና ብልጽግና የተዋወቁት። አገዛዙ ለየትኛውም ህዝብ ርኅራኄ፣ ለየትኛውም ምዕመን አጋርነት፣ ለየትኛውም እምነት ተከታይ ቅንነት እንደሌለው 8ቱ የመከራ ዓመታት ምስክር መሆን ይችላሉ። ሙስሊሞች በኢትዮጵያ ውስጥ በዚሁ አገዛዝ ስር እስካሉ ድረስ ከዚሁ መከራ አላመለጡም። ተገድለዋል፣ ተፈናቅለዋል፣ የማምለኪያ ስፍራዎቻቸው ወድመዋል፣ ተቃጥለዋል። ልክ እንደ ሲኖዶሱ መጅሊሱም በዚሁ መንግስት እንዲዳከምና በአገሩ ጉዳይ ባይተዋር እንዲሆን ተደርጓል። አገዛዙ የእስልምና አማኞች ቁጥር አነስተኛ በሆነበት ቦታ ላይ አደጋ እንዲደርስ በማድረግ ምዕመናን ከሌሎች ኢትዮጵያን ጋር እንዲጋጩ የማድረግ ጉዞን ሲያካሂድ በምስራቅ ጎጃም ሞጣ ከተማ ላይ የሚገኙ መስጂዶችን እንዲቃጠሉ ሲያደርግ ታይቷል። ለዘመናት አብሮ የኖረ ማህበረሰብ ያንን ችግር እንዳይባባስ ማድረግ ባይችል ኖሮ የአገዛዙ ፍላጎት እንደለመደው መተላለቅን መፍጠር እንደነበር የሚከራከር የለም። ለበርካታ ዓመታት የኖረ መስጂድ ለምን በብልጽግና ዘመን ተቃጠለ? ስለምንስ መንግስት ጉዳዩ ከረገበ በኋላ የመስጂዱን ቃጠሎ ምንጩን ለመመርመር ሳይፈልግ ቀረ? ለምንስ የመስጂዶቹ መቃጠል ትልቅ ፖለቲካዊ ትርጉም ተሰጥቶት በአገዛዙ የፕሮፓጋንዳ ቅጥረኞች በኩል በስፋት እንዲሰራጭ ተደረገ? በዕለቱ መስጂዱ እንዳይቃጠል ለማድረግ የጣሩ ሰዎችን ፖሊስ ለምን ከለከለ? ወዘተ የሚሉትን ጥያቄዎች መመርመር ያስፈልግ ነበር። ለእነዚህ ጥያቄዎች የምናሰላስላቸው መልሶች በትክክልም ያ የመስጂድ ቃጠሎና ጥቃት በሁለቱ ትላልቅ እምነት ተከታዮች ዘንድ በኦርቶዶክስና በእስልምና መሃል መተላለቅን ለመፍጠር አገዛዙ ያቀደውና የተገበረው ጉዳይ እንደነበር ይገለጥልናል። በአማራና በትግራይ መካከል መቃቃርን ለማዋለድ እንደ ጣረው ሁሉ በኦሮሞና በአማራ ህዝቦች መካከል ደግሞ አሁን ሊፈጥረው እንደሚሞክረው ያለ መተላለቅ በሙስሊምና ክርስቲያኖች መካከል በጎጃም ለመፍጠር ቢተጋም ባረቁ ሐሳቢ ምዕመናንና አባቶች ነገሩ ረግቧል። በወቅቱ አንድ አባት በሞጣ መስጂድ ላይ የተለኮሰውን እሳት ለማጥፋት ሲጣደፉ አንተ ምን ትቃጠላለህ ሲል የዛተባቸውን የብልጽግና ፖሊስ ያስታውሳሉ። የመስጂድን መቃጠል አስቀድመው የሚያውጁ ጠቅላይ ሚኒስትር የመስጂድን መቃጠልም ቆሞ የሚያስፈጽም ሰራዊት ያሰማራ አገዛዝ ለእስልምና የሚቆረቆር ለሙስሊምም የሚያዝን ልብ ይኖረዋል ተብሎ አይገመትም። ከሞጣ የመስጂድ ቃጠሎ ቀጥሎ የዘመተው በአዲስ አበባ ዙሪያ ባሉ መስጂዶች ላይ ነበር። ሸገር ሲሉ በጠሩትና በአዲስ አበባ ዙሪያ ባጠሩት በዚህ ከተማ ላይ የሚኖሩ ሙስሊሞችን አፈናቅለው መስጂዶቻቸውን በመደዳ ናዱ። ይህንን የተቃወሙ ሰዎችም ላይ ተኩስ ከፍተው ገደሉ፣ አቆሰሉ፣ እጃቸው ላይ የገባላቸውን አሰሩ። አሜሪካኖች ለሙስሊም ዓለም ያላቸውን ንቀትና ጥላቻ ለማሳየት ሲሉ ሳዳም ሁሴንን በኢድ አልአድሃ አረፋ በዓል ዕለት ሰቀሉት ተብሎ እንደተጻፈው ሁሉ የብልጽግናውን አገዛዝ ለኢትዮጵያውያን ሙስሊሞች ያለውን ክፉ እይታ በሮመዳን ወር የሸገር መስጂዶችን ለመናድ በመሰማራት ነበር የተገበረው። እንዲህ ባለ መልኩ በሮመዳን ወር የሙስሊሞችን መስጂድ እያፈረሰ ሙስሊሞችን እየነቀለ ያባረር የነበረው አገዛዙ ይህንን ድርጊት የሚቃወሙ አማኞችን ከአዲስ አበባ አንዋር፣ ቢላልና ሌሎች መስጂዶች እየለቀመ ሲገድልና ሲያስር እንደነበር አይዘነጋም። በ2014 ዓ.ም የመስጂዶችን መፍረስ ተቃውመው ድምፅ ለማሰማት የወጡ አማኞች በአዲስ አበባ መገደላቸው ይታወሳል።
በመስቀል አደባባይ ለሶላትና ለስግደት በተሰባሰቡ ምዕመናን ላይ ተኩስ በመክፈት የበተነውና በዚህም በንብረትና በአካል ላይ ጉዳት ያደረሰው በ2014 ዓ.ም የኢድ በዓል ሲከበር ነበር። ሙስሊሞችም እንደ ማንኛውም ኢትዮጵያዊ ተጠቂ ሆነው በከረሙባቸው የብልጽግና ዓመታት በጎንደር ከተማ ላይም እንዲገደሉ ተደርገዋል። ለዘመናት ተከባብሮ በኖረ ማህበረሰብ ቅራኔንና ግጭትን ማዋለድ የሚወደው አገዛዙ በጎንደር ከተማ ጥቃት ሲፈጸም የሚሰጣቸውን በሚያስጮሁለት አክቲቪስቶቹ በኩል ኦርቶዶክሶች ሙስሊሞችን ገደሉ ብሎ ሲያስነግር እንደነበር አይዘነጋም። የጎንደር ተወላጆቹ እነ ኡስታዝ ያሲን ኑሩ ግን ይህ አይታያቸውም። ይልቁንም ለነሱ የሚያስቆጣውና የሚያስጨንቀው ነገር ህዝብ ዳስ ጥሎ ማዘኑና አለመደመሩ ነው። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። አዳነች አበቤና አብይ አህመድም በቴዲ አፍሮ ዘፈን እንዲህ የተናደዱ አይመስልም። ቀኝ እጃቸውን ከፍ እያደረጉ እንደ ኡስታዝ ያሲን የሚያዋጣን መደመር ነው እያሉ መፈክር ማሰማቱንም ኦህዴዶች ትተውታል። ብልጽግናን ማወደስን ቁርአን ከመቅራት በተሻለ እያሳለጡ የሚገኙት ኡስታዝ ያሲን በመንግስት ሙስሊሞች ሲገደሉ ድምጻቸው አይሰማም። መስጂዶች በዶዘር ሲፈርሱ ከሚቆጡ ብልጽግና በዘፈንም በንግግርም በፖለቲካም ተተቸብኝ ብለው አደባባይ ላይ ሲወጡ ይቀድማሉ። እንዳም ሆኖ እንደ ያሲን ያሉ የቤተ መንግስት የፕሮፓጋንዳ አፈሙዞች የሚወክሉት ያሰማራቸውን አገዛዝ እንጂ ወደ እነዚያም ወደ በደሉት አታዘንብሉ የሚለው የቅዱስ ቁርአን ቃል አይደለም። ከሁሉ የተሻለው ጂሃድ በበዳይ መሪ ፊት የእውነትን ቃል መናገር ነው የሚለውም የሐዲስ ቃል እነሱን አይገዛም። እንዳም ሆኖ እስልምና የህዝብ ድምፅ የሚሆኑ የአገሩንም ችግር መፍትሄ ይበጅለት ዘንድ የሚጠይቁ ለሚገደሉ ኦርቶዶክስ ወገኖቻቸውም ጭምር የሚማልዱ በቃላት የሚሸነግሉ ገዢዎችን የሚገስጹ አባቶችንም ያፈራ ነው።